የወንድሞቼ ፈተና ላይ መውደቅ ዋናው ተጠያቂ አንቺ ነሽ። ምክንያቱም ወንድሜ የሰውነትሽ ቅርጽ ከታየ ትልልቅ ጠረን ያላቸውን ሽቶ ተቀባብተሽ የምትወጪ ከሆነ ወንድሜ ወደዚህና ወደዛ ማየቱ አይቀርም። ይህን የማስተካከል ደግሞ ኃላፊነት አንቺን ያለብሽ። እስላማዊ ስነ ስርዓቱን የጠበቀ ልብሶች ካልተለበሱ ከምንም በላይ ከወጣንበት ቤታችን ጀምሮ ወደ ቤትሽ እስክትመለሽ ድረስ ዘመናዊንም በሚል ብቻ ለብሰው የሚወጡ ሰዎች መላእክቶቹ የአላህ ቁጣ ይወረድባት እያሉ ይራገማሉ። ከዚህ እርግማን ለመዳን ማንነትሽን ከፍ ለማድረግ ወንድሞችሽን ለመጠበቅ በትክክልም ፈተና ላይ እንዳይወርቁብሽ እነዚህ ወንድሞች እስላማዊ ስነ ስርዓቱን የጠበቀ አለባበስ መልበስ ክብር ነውና ይሄንን ኃላፊነት የመወጣት ግዴታ ይኖርብናል። እንኳን የመላእክታን እርግማንና የሰውንስ እንችላለን።